ኢብኑ ሰዒድ በመዲና የነበረው ምስጢራዊ ደጃል ወይስ ተራ ጠንቋይ? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን በመዲና ጎዳናዎች ላይ የሚመላለስ አንድ ምስጢራዊ ወጣት ነበር። ስሙም ኢብኑ ሰዒድ ይባላል። ይህ ወጣት ተራ ታዳጊ አልነበረም። ታላቁ ሰሃባ ዑመር ኢብኑ አልኸጣብ በአላህ ስም እየማሉ ደጃል እርሱ ነው ይሉ ነበር። ሌላው ቀርቶ አቡ ዘር አልገፋሪ ኢብኑ ሰዒድ ደጃል መሆኑን 10 ጊዜ ከመማል ይልቅ እርሱ አይደለም ብዬ አንድ ጊዜ መማል ይከብደኛል እስከ ማለት ደርሷል። ነቢዩም ሰለላሁ ዐለይሂ ወሰለም ቢሆኑ እርሱ ካልሆነ ምንም አታደርጉትም፣ እርሱ ከሆነ ግን እናንተ ልትገድሉት አትችሉም በማለት ምስጢራዊ መልስ ሰጥተዋል። ለመሆኑ ኢብኑ ሰዒድ ማን ነበር? ለምንድን ነው ሰሃባዎቹን በሙሉ በጥርጣሬና በፍርሃት እንዲርዱ ያደረጋቸው? ዛሬ ለተወሰነ ደቂቃ ያህል ወደ ጥንቷ መዲና ተመልሰን ይህንን ያልተፈታ እንቆቅልሽ እንመረምራለን። የመጀመሪያዎቹ ምልክቶችና ድፍረቱ። ኢብኑ ሰዒድ በመዲና ከሚኖሩ አይሁዶች ወገን ነበር። ገና በሕፃንነቱ ያልተለመዱ ባህሪያት ይታዩበት ነበር። አይኑ ተኝቶ ልቡ እንደሚነቃ ይነገር ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ስለ እርሱ በሰሙ ጊዜ የደጃል ምልክቶች ያሉበት መሆኑን ለማረጋገጥ እርሱ ወዳለበት ቦታ መሩ። አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ከዛፎች ጀርባ ተደብቀው ኢብኑ ሰዒድ ብቻውን እያወራ የሚናገረውን ለመስማት ሞከሩ። ወጣቱ በምስጢራዊ ቋንቋ ያወራ ነበር። ነቢዩም ቀርብ ብለው እኔ አላህ መልእክተኛ መሆኔን ትመሰክራለህን ብለው ጠየቁት። እርሱ ግን በድፍረት አንተ የኡምዮች ነቢይ መሆንን እመሰክራለሁ አላቸው። በመቀጠልም እኔስ የአላህ መልእክተኛ መሆኔን ትመሰክራለህን ብሎ ነቢዩን መልሶ ጠይቃቸው። ይህ ድፍረት መዲናን አናወጣት። የዱክ ፈተናና የዑመር ቁጣ። ነቢዩ ሰለላሁ ዐለይሂ ወሰለም የኢብኑ ሰዒድን ማንነት ለመፈተን አንድ ቃል በልባቸው ያዙ። ዱኻን ወይም ጭስ የሚል ቃል ነበር። ከዚያም ለኢብኑ ሰዒድ ምን እንደደበቅኩብህ ንገረኝ አሉት። ኢብኑ ሰዒድም ዱክ ዱክ በማለት መለሰ። ነገር ግን ቃሉን ሙሉ ማድረግ አልቻለም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ ጥፋ፣ አንተ ከጠንቋዮች ደረጃ አታልፍም። ይህም ማለት ሰይጣኖች መረጃ ሰርቀው በከፊል ይነግሩት እንደነበር አረጋገጡ። ይህንን የሰሙት ዑመር ኢብኑ አልኸጣብ ትዕግስታቸው ተሟጠጠ። የአላህ መልእክተኛ ሆይ ፍቀዱልኝና አንገቱን ልቁረጠው አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያንን ታሪካዊ ቃል ተናገሩ። ደጃል እርሱ ከሆነ አንተ ልትገድለው አትችልም፣ እርሱ ካልሆነ ደግሞ አንድ ምስኪን ወጣት መግደል ምንም ጥቅም የለውም። የኢብኑ ሰዒድ መከራከሪያና ምስጢራዊ ንግግር። ዓመታት አለፉ። ኢብኑ ሰዒድ አደገ፣ እስልምናን ተቀበለ፣ ሐጅም አደረገ። ነገር ግን የሰዎች ጥርጣሬ አልጠፋም። አንድ ቀን ከአቡ ሰዒድ አልኹድሪ ጋር ሲጓዙ እንዲህ ብሎ በምሬት አለቀሰ። ሰዎች እኔን በሚሉኝ ነገር የተነሳ ራሴን ላንቅ ከጅላለሁ። ደጃል ልጅ አይወልድም፣ እኔ ወልጃለሁ። ደጃል መካና መዲና አይገባም፣ እኔ ግን እዚያው ነው የምኖረው። ደጃል ካፊር ነው፣ እኔ ግን ሙስሊም ነኝ። አቡ ሰዒድም ሊያዝኑለት ሲሉ ድንገት ኢብኑ ሰዒድ የሚከተለውን አስደንጋጭ ንግግር ተናገረ። ነገር ግን በአላህ ይሁንብኝ፣ ደጃል አሁን የት እንዳለ አውቃለሁ፣ ወላጆቹንም አውቃቸዋለሁ፣ እሱ ራሱንም አውቀዋለሁ። ይህ ንግግሩ እንደገና አቡ ሰዒድን ግራ አጋባ። አሁን ኢብኑ ሰዒድ ተጎጂ ነበር ወይስ ስልታዊ ማልታሪያ እየተጠቀመ? የአልሐራ ጦርነትና የኢብኑ ሰዒድ መጥፋት። የኢብኑ ሰዒድ ታሪክ የሚጠናቀቀው በታላቁ የአልሐራ ጦርነት ወቅት ነው። ኡመውያዎች መዲናን በወረሩበት ወቅት ኢብኑ ሰዒድ ከሙስሊሞች ጎን ሆኖ ሲዋጋ ነበር። ጦርነቱ ካበቃ በኋላ ግን የሁሉም ሰው ሬሳ ሲገኝ የእርሱ ሬሳ ግን አልተገኘም። በቁም እንደጠፋ ቀረ።
የሚገርመው ግን ኢብኑ ሰይድ አማራህ የተባለ እጅግ ጻድቅና የሐዲስ ዘጋቢ የሆነ ልጅ ነበረው። አባቱ ደጃል እየተባለ ቢታማም ልጁ ግን በመዲና ታላላቅ ታቢዒዎች ዘንድ የተከበረ ሰው ነበር። ታዲያ ኢብኑ ሰይድ ማን ነበር? ሊቃውንት የየራሳቸውን ሐሳብ አስፍረዋል። ኢማም አልናወዊ እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ደጃል ይሁን አይሁን እርግጠኛ አልነበሩም። በኋላ ግን ተሚም አዳሪ ደጃልን በደሴት ላይ ማየቱ ሲነገራቸው ነገሩ ግልጽ ሆነዋል ይላሉ። ኢብኑ ሐጀር እንደሚሉት ደጃል በየዘመኑ የሚገለጽ መንፈስ አለው። ኢብኑ ሰይድ ከታላቁ ደጃል በፊት ከመጡት 30 ውሸታሞች አንዱ ሊሆን ይችላል። የኢብኑ ሰይድ ታሪክ ለዘመናት ሳይፈታ የቆየ እንቆቅልሽ ነው። ምናልባት እርሱ የደጃል መንገድ ጠራጊ ነበር ወይስ ራሱ ደጃል ሆኖ ዛሬም በሰው መካከል ተደብቆ ይኖር ይሆን? ይህ ጥያቄ እስከ ዓለም ፍጻሜ ድረስ ክፍት ሆኖ ይቆያል። እናንተስ ምን ይመስላችኋል? ኢብኑ ሰይድ በዚያ ጦርነት ላይ ምን ሆኖ ይሆን? አስተያየታችሁን ኮሜንት ላይ ጻፉልን። ይህንን ታሪክ ለወዳጆ በማጋራት የእውቀት አድማሳቸውን ያስፉ። በቀጣይ አስገራሚ ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ።